ተቀልሞኝ ፈተታልክ ላይ ነው ኧረ አባዬ አይደል እባክህ ታው እንዳትናገራት እንዴው ሙት እንድጭ ብለህ እንዳትና ደግሞ ቀኔን ሰላም ለዋልበት አባዬ አላለም እንዴ ህልም ልትነግረኝ አጣሁት እንዴ አይደል ይሄው መች አጣሁት አውቀዋለሁ ግን ሰው እንዴት 22 ዓመት ሙሉ እንደው በፈጣሪ ሰው እንዴት 22 ዓመት ሙሉን አንድ ቀን ሳይፎርሽ ህልም ያያል እውነቴን ዮሴፍ ራሱ ያዕቆብ ልጅ አንድ ጊዜ ነው በልጅነቱ ያየ ኋላም ደግሞ የንጉሱን አየፈታ አልፎ ያያል 22 ዓመት እንደው ግፍ አይደል እንዴ አንተ እኮ እዚህ ቆመህ እንዴ ብትል አየሁ ልትል ነው የነውር እንዴ አይባል እኔ ለኛም ጆሮ አስብ ጥሩ አይደለም ምን ይላል ይሄ በለኔ አሁን ሻይ በልልኝ በቀመም ምን ያንን እንጨት እንደው ተዛ ላይ ያነሱት ምን አለ አረ እንደው ቁጭ እንዴ ወንድም አረ ሴት ነኝ እንዴ ሴት ነኝ ነሽ እንዴ እሺ እንደው ሰው ግቢ ዝም ብሎ ዘው ተብሎ ይገባል ወዴት ነው ሚካኤል ለማማኝ አንቺ ነሽ እኔ ግቢው ማቀው የለም ማቀው አለ የት አለ ኧረ አለው ጋሼ ሚካኤል የት ነህ እንዴ ወልደህ ነው ወለደችው ና ሚካኤል ና ጋሼ ፈልጌ እኮ ነው እናንተ እንዴ እንማከረው ነገር አለና ይመጣል ና ሚካኤል ና አንዴ አደባባይ እናወራ ምክር እኮ ነው ይኸውልህ ወንድምህንም እኮ አይኔ ያየ ልጄንማ አትገዩም አባዬ እንትን በደና ዳንኩኝ እንዴ ኧረ አባጭነት እባክህ ይኸውልህ ባለፈው እኮ የመጣችው ፀጉሯን ባለፈው ቢጎዲን ስለተሰራች አሁን ፍሪዝ አድርጋው በጉድ ትምጣ በምን ትምጣ አይመለከተኝም እንዴ እችማ ተገላለች ውጭና እኔ ጎረቤት ርቢ ውጪ አባቡ ሳይ ልጄን አዳንኩት ልጄን ቁጭ አንተ ሻ ቁጭ አባዬ ልክ እንዴ መኪ እኔን እንደዚህ ጥቅሻ እኮ ነው ይሄ መጥፎ አመል የሲያሳኝነት ምልክት እኮ ነው እንዴ ምን አደረኩ እንደዚህ እኮ ነው ሲያሳኛ ነኝ ማለት እኮ ነው አባቡ ትልቁን ጋና አምጪልኝ አጥር ግቢ ምን ቆልፍበትን በቀላ አንተ ብዬ ልቆልፍ እኔ ቤት እቻውን ታስተርፋለች መኪ አሁን ሰው ትሆናለች ለአንተስ ጥሩ ነው እንደው እንዴ በቃ ወደ ስራ ልሂድ በቃ ወደ ስራ የዛሬን ይችላል አለቀ አትሄድ ውይ መድኃኒዓለም አተረፈህ ዛሬ መቼም አተረፈህ ጸሎቴ አተረፈህ ዛሬ እንዴ ልክ አይደለም ኧረ ቀስ እንዳታጋጨኝ እንዴ ወይኔ ዛሬ ያየሁት አልቅበት ደግሞ ዛሬ የትኛው መንግስት ጋር አደርክ አይ እንደው የሆነ ሀገር መንግስት ይመስለኛል ከዚህ እስከዛም ያህል የተለያዩ መሳሪያዎች ደርድሮ ልጃቤ እነዚህ መሳሪያዎች አንተ ልታሻሽጣቸው ነው ዋጋው ጣላቸው አይለኝም መሰለህ አላለም ቀዳዳ የሰው ቀዳዳ አላለህም ኧረ እንደው ባካችሁ እንደው ህልም መቀለጃ አይሁን እንደዚህ እንዴ አንተ በማለዳ ትነሳና ከመንግስታት ጋር አደርኩ ብለህ ትቀደዳለህ ያሟች መቼም ቁሟል አልለውም ወንድም ሴት እያመላለሰ መከራዬን ያበላኛል ኧረ ተው ባካችሁ ኧረ ተው መሄጃ የለውም ብላችሁ እዚህ ነው ቁጭ ብሎ የሚያድረው የሚውለው ብላችሁ ተው እንዴ ይሄ ምን ቀዳዳው ነው እናንተ እንዴ ያለ መንግስት ስራ የላቸውም እንዴ አንተ ጋር ነው የሚያድሩት ቀዳዳ ሰው ቀዳዳ አደርኩ አይልም እንዴ መንግስታት ጋር እሺ ጉቶሪያዝ ኧረ ግን ሁሌ እንደዚህ ነው የምትሰራው? ቀላል ብዬ ነው የምሰራው።
ግን ለምን ጠይቅሽኝ? አይ ገቢ ምናምን የለክም ነው ወይስ ባጃጅ የራስ ነው? አንዲት ታይን ቀላል ሰው መስልሻለሁ አይደለ? ምንሽ ስለራሴ ብዙ ማውራት ደስ አይለኝም። አልወድም ማለት እችላለሁ። ግን እንደው ሳርተራ ከምታያቸውና ካየሻቸው ባጃጆች ውስጥ አንድ 15ቱ የኔ ናቸው። እዚህ ከተማ ውስጥ ደግሞ አሉ ከሚባሉ ሆቴሎች ውስጥ ስሙን አልነግርሽም። ያው እንደ አጥሚቲ ሆቴል ቤቴ ነገር ምንሽ ስለራሴ ብዙ ማውራት አልወድም። ግን ቤቴ ወስጄ የምረዳቸውን አዛውንቶች ባሳይሽ በጣም ደስ ይለኛል። በጣም ነው የምትገርመው። የማይታመን እኮ ነው። ይሄ ሁሉ ነገር እያለ ታዲያ እንዴት እዚህ ልትገኝ ቻልክ? አየሽ፣ ሰዎች ያልተረዱትና የማይረዱት አንድ ነገር አለ። እታችኛው ማህበረሰብ ላይ ከብር ይልቅ ፍቅርን ታገኛለሽ። እኔ ረድቻቸው በህይወታቸው በጣም ብዙ ለውጥ ያመጡ ሰዎች አሉ። ግን እነሱም ቢሆን ምን እንደሚመኙ ታውቂያለሽ? ይሄ እኔ ያለሁበትን ቦታ ነው የሚመኙት። ትንሽ ግራ ገባሽ እንዴ? አንዳንዴ ሰዎችን ከንግግር ይልቅ በተግባር ወስጄ ባሳያቸው ነው የሚቀለኝ። ምኑ? እሱን ስንሄድ ባሳይሻሻል። እንዴ አይነ ብሮ ናስቲ ጎብለል 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 ትለዋለህ መቼም። ናስቲ ና ናዚች ላይ አንተ ውሃ አንተ ቁጭ በል። እሺ እንዴት ነው? አይ ኩራት እንደዚህ ቀብራል ብለህ ኮራ ብለህ ስትታይ ትልቅ ቢሮ እኮ የምታስተዳድር ነው የምትመስለው። ይኸውልህ የአገሬ ሰብ ሲተርት ምን ይላል መሰለ? ገዳይ ሲዘገይ ሟች በጣም ይፈጥናል ይላል። ለነገሩ ተው አንተ እንኳ ቀድመህን የሞትከው እኛ እንደው እንዲያለህ እንቆጥርልሃለን እንጂ ሙተሃል እኮ። ደግሞ በሀገራችን ሙት አይገደልም፣ ነውር ነው። እኔ ነኝ የሞትኩት? ተው እንጂ። አይ እኔ ምን ያወራል እናንተ? ለአንተ ለራስህ አብርተህ ሊሆን ይችላል። ለእኛ ግን ከሞትክ ቆየህ እኮ እንዴ። አልተባበርንህም፣ ቅብር አላስፈጠምንም እንጂ እኮ አንተ እኮ ሞተሃል። ደግሞ ባንዲያ ኖረ ሞተ። ረዲያ ይሄ ጨዋታ እኮ ስለሚናፈቀኝ ነው ላይህ ብቅ እምለው። ይናፈቃል ጭቅጭቄ። እኔ የምለው ሰሞኑን እዚህ ግቢ ምን አይተሃል? በጣም መለስ ቀለስ ማለት አብዝተሃል። ችግር አለ? አንተ ምን አለብህ? እዚሁ ተቀምጠ ነው የምትለው። ታድለ ታድለ። አሃ ትሄድ እንዴ? ልሄድ እባክህ። ወትሮም እኮ አልመጣህም። የመጣህ መስሎ እኮ ነው እንዴ። ታድለህን ያለ አንተ አሁን በዚህ በእኔ ይቀናል? ሰው እንዴት በተቀመጠ ሰው ይቀናል? እንዲያው ስሞትልህ ና ና ና ና ና ና ጠጋ ልበልልህ፣ ግድ የለህም። ሰው እንዴት አሁን በመቀመጥ ይቀናል? እንዲያው በእናታችሁ አሁን በዚህ ይሄ ያስቀናል? ወድጄን ያረኩት እኔ እንዳንተ ክፉ አይደለሁም፣ ከአንደበቴ ክፉ አይወጣም። ግን መድኃኔዓለም ያርግልህ። ያው ቅዱስ መጽሐፍ ምን ይላል? ሰው የአፉን ፍሬ ይበላል ይላል። ያርግልህ። አዎ ታድለህ አላለም? አበቡ 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 ሳታበቢ ቅኝ እንጂ ነይ
ቀስ እንዴ እንዴት ላድርገው? እሺ ጋሽ በብልሃት እንደዚህ ቀስ ብለህ ምን እኔ እኮ አሁን ደህና ዋላችሁ? ኦኬ እንዴት አመሸህ? ደህና እንዴት ነው ውሎ? ጥሩ ነው። ምንም አይደለም። ተላይ ተውስጥ ሁሉ ሰላም? ሰላም ሁንልኝ። ዋናው እሱ ነው። ሌላ ምን እፈልጋለሁ? ደህና ደሩ። ሚኪ እራት አትበላም እንዴ? አይ ይቅርብኝ። ለምን ውጭ በልተን የመጣኸው? ምን እያናገረችህ እኮ ነው። እራት ብላ እያለች እኮ ነው። ለምን ይቀራል? እንዲህ አሰማትም እንዲህ አንተ ትንሽና በሳህን ፈትፍችና አጠገቡ መኝታው ላይ አድርጊለት። ኋላ ጦስ ብለኛ ነው እናቴ። እሺ ደህና ዋሉ አባባ። መኬ ሶስት እኮ በቀን ሶስት በቃ አበቡ አቤት። ምን ይሻለኛል? ያው ደንበኛሽ ገባ አስቀመጥሽ? አዎ በደንብ አድርጌ ነው ያስቀመጥኩት። ግማሹን ፊት ለፊት ግማሹን ደግሞ አልጋው ላይ አስቀምጬለታለሁ። አሁን ካሱ የሚጠበቅ ኩያኒስ እኔ ልታብራሪልኝ? አሜን። ኧረ እንዳትጓጊ ለወሬ አትጓጊ ለወሬ። እንዴት? እሺ ላስጨርስሽ። የሚጠበቀው ምን? ከእሱ የሚጠበቀውማ ሱሪው እንዴ! ስር በይ፣ ስር ያርግሽ። ግቢ ደግሞ አንቺ ብሎ አማካሪ ሂጅ ግቢ እኮ ነው የምለው። ሂጅ ግቢ። አበቡ ተጓጓለች። አይ ዘመን ሰው በነውር ይጓጓል። ነውር የሚቀናበት ሀገር ይሁን ሀገሬ። ነውር እንደ ጀብድ። አሁን ከሷ ጓጓች እኮ። ተው መድኃኔዓለም ያለ ኧረ ጌታ ተው ጠቅልለኝ እኔን ተው። ይሄን ጉዳሌ እስቲ ቶሎ በይ። እሺ ቶሎ በይ። አባዬ እንደው ስለ አቤል ምንድን ነው የምታስበው? አይ ሚከየ ምን ላስብ ደግሞ ስለ አቤል? እኔ እኮ ምን አስባለሁ ብለህ እንደው የስራውን ጉዳይ እንኳን ያው የጊዜ ጉዳይ ነው። ግን እንደው የወደፊት ህይወቱ ምንድን ነው የሚሆነው? ይሄ ልጅ እንዴት ማለት ጥሩ ነው እንዴ? ትዳር መያዝ እኮ አለበት፣ ህይወቱ መቀየር አለበት አይደለም? ለምንድን ነው የማትመክረው? ለምን አትመክረው? ምን ብዬ አግባ ብለህ እንዴ? እንደ አባት እኮ መምከር አለበት አቤልን። አዎ ልምከረው እንዴ? እንደ አባት እኮ መምከር አለብህ አቤልን። አግባ ብዬ ክንትህን ልበለው አንተ ሌላ አይደለም ምናምንቴ አንተ ብሎ መካሪ እንዳንተ ሴት አመላልስ ብዬ ነው የምመክረው። እኔ እኮ ነገር ስታለሳልሰኝ እኮ አላማረኝም እኮ። እንደ ሌባ እንዲሽቀስ ሰረሰረ ገብተህ መርዝህን ልትረጭ አንጎላለኛ። እኔ ዝነ ልቦና ይሰራል እኮ። ነቃውብህ። ዝም በል ጉድጓድ ገባ። ሌላ አይደለም በቁመትህ እንደው በልክህ እንዴ አንተ እንዴ ምን አለ ብትተውኝ? ምን አለ እንደው ብትተውኝ? እኔ ቡና እንደው ሲቀርብ ምን አለ ባትነጅሰኝ? አንተ ሰውዬ ምን ተነስ ግባ። እኔ ተስፋ ጋር ተጣጣሉ። ውጣልኝ። ሂድ ግባ። የለት ያለው ግባ አላልከኝም? እንዲያውን ብለስ ወይ አይንቀት። አሁን እንዴት ግባ ተባልኩ። ከዚያ ትከሻን እንዲህ በእኔ ላይ የምታመጣውን አያለሁ እንደማለት እኮ ነው። እኔ ደግሞ የሰው ይኸውልህ እዝነ ልቦናው ላይ የሚያስበውን አንጎሉ ላይ የጣፋውን አውቃለሁ። ተልምዴ ይገባኛል። አሁን ምንድነው አንተ ዊልቸር ላይ ነህ፣ አትንቀሳቀስም። ቀንም እዚሁ ማታም እዚሁ ነህ። ምንም የምታመጣው ነገር የለም። እኔ እንደ ልቤ እንደፈለግኩ ብረግጥ እንደ
ልቤት ክሻን ባሳብጥ አይመለከትህም። እንደዚያ ማለት ይገባኛል። በቃ ጨረስኩ። አሁን እኮ አንተ እኮ ተናገርኩ። ምን ታመጣለህ? እንዴት ተሳስረህ ቁጭ ብለሃል እንደማለት እኮ ነው። ይሄ አግቦ እኮ ይገባኛል። እንትን ሾር ነው ይገባኝ። በቃ አግባ ነው ያልኩት። በቃ ገባኝ። አባቡ አግባን እንዴ ያልኩት እኔ ሌላ ነገር ተናግሬያለሁ። አሃ አይጥ ድንቢጥን ምስክር እንደማለት እኮ ነው። አሁን እሷ ወደትል እኮ ልትመሰክር አንድ ነገር ወሬ ትወጃለሽ። ዝም በይ ወሬ ትወጃለሽ። አትናገረው። ልብህን አንጠፈት እንኳን ቢሆን ያሻጅ በጣም እኔ በጣም ወይ አለሽ እንደዚህ እሺ ምን ልታዘዝ? ምን አለክና ምን ትታዛለህ? አልሰማህም እንዴ? አገሩ በሙሉ አቤል 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 ሲል፣ ለነገሩ ትናንሽ ሰዎች የትላልቅ ሰዎች ድምፅ አይሰማቸውም እኮ። አንተ ማን ነው ትንሽ? ከተማችን ላይ አሉ የሚባሉ 4 ሆቴሎች የኔ እንደሆነ አልሰማህም? አልነገሩህም? ይቺ ምስኪን ሀገር 6000 ምናምን ሰራተኛ ደሞዝ እየከፈልኩኝ እያበላው እያጠጣው እንደማኖርስ አልነገሩም? ይሄንን ወይኔ ወይኔ ወይኔ! እኔ እኮ ማረባ ነኝ። እርስዎ ነው ምን ልታዘዝ ምናምን እያልኩ ስቀባጥር የነበረው። ኧረ እንደው ምንድን እንደሚፈልጉት ምን ላድርግሎት? እንደው ምን ያቀሉታል? ችግር የለም የሚፈልጉትን ያቀሉታል። አሁን በቅርቡ ከውጭ ማስገባቸው 2 ኮንቴነሮች አሉ። እንደገቡ እርስዎ መጋዘን እንዲራገፉ አደርጋለሁ። ይሄንን ለማድረግ ምንድን ነው የምታስመጣው? መሳሪያ ነው። የሀገሩ በሙሉ እኮ መሳሪያ ነው የሚያስገባው። ባለ ሀብቱ አዋጪ ቢዝነስ ነው ብሎ በየመጋዘኑ መሳሪያ እንዴ ያለው። ለነገሩ እኔ እሱን ፈልጌ አይደለም የመጣሁት። አሪፍ አውቄያለሁ እኮ እንደ አመጣለታለሁ። ወሳኝ የምን ሀገር ይሁንለት? የደቡብ አፍሪካ፣ የሱዳን፣ የኬንያ ወይስ ከወደ አውሮፓ ወጣ ብለን የእንግሊዝ፣ የህንድ ደግሞ እኮ ሙዚቃ ምናምን አለው። እሱ ደግሞ ሙዚቃ ላይ ብዙም አይደሉም ማለት በቃ ችግር የለውም። የጣሊያን ከቻይና አስመጣለታለሁ። የቻይና ደግሞ መልካቸው ሁሉም አንድ አይነት ነው። በቃ ችግር የለም። አንዷን ይዘው ይሄዳሉ። አያስቡ፣ ይወስዳሉ። ምንም ችግር የለም፣ ይወስዳሉ። በል አንተ ቀለኛ ነህ። ስራ እየሰራክ አይደለም። ስራ መስራት ስትጀምር ተመልሼ እመጣለሁ። እንዴ ደህና መሹ ጋሽ። እኔን አሁን እናንተ ለሚሰማ ቤተሰብ ልጅና አባት አንመስልም አይደለም? ምን ነው ሳላውቅ የተፈጠረ ችግር አለ እንዴ አባባ እኔን እንደው አይ ቤኪ እንደው አባባ አልከኝ። እሰይ ይሁን፣ እሺ ይሁን። እውነቴን ነው። እንዲያው እኮ አመጣጥ ደስ ሲል እንዲህ ደረትን ገልብጠህ ስትመጣ ለቤተሰብ ትንሽ ሞከት ጠቦት ገዝቼ ሊሸካ አድርጌ ልመረቅ አይነት እኮ ነው አመጣጥ። ድፍረት ኮንፊደንስህ የሚያሳየው ይሄን ነው። ሰው እንዴት ለብልግና ለነውር ነገር እንደዚህ በራስ መተማመን ይኖረዋል? ጋሼ ዛሬ ደግሞ ጨዋታ በጣም ጨምረዋል። ምን ያቺ ያው የሚወዷትን ነገር ይዤ መጣና በኋላ ቁጭ ብለን እንጫወታለን። ተኔ ጋር? አዎ አሁን ከእንግዳ ጋር ነኝ ጋሼ። እንግዳ? አይ አብ ነይ እስኪ ነይ እስኪ። አቤት ጋሽ። ኧረ እንደው ከጫካ ላይ ሆኜ ጩኸቴን ብረቀው ከነሊጧ ወጣች ሳትለቀለቀው ይል ነበር አንድ ባልንጀራዬ። እኔ የምል እዚህ ሰውዬ ቤት ደህናውን ነገር አድርገሻል? አዎ በሚገባ ጎሽ። እንዲያው ነግሬሻለሁ፣ ስታነጥፊ ስታጸዳጅም እዚያች ቁጭ። እሺ? አዎ። ምኑን? ኧረ በስመ አብ። አሁን ሚኪ ቤት እስክሪብቶ አይቀመጥ። እውነቴን ነው። ደብተርና መጽሐፍ አይቀመጥ። ታውቂያለሽ የሚቀመጥ ምን ነው አንቺ? ምን ነው? ትልቅ ሰው እኮ ነኝ። ምን ነው? ቅሌታም ነው። ሂጅ ባለጌ። እንዲህ አንጠልጠለሽ ልጠሪው እንደው አንደኛው ጭራሽ ሆኑ። ሁለተኛ እማን ፊት ምን እንደሚባል ማወቅና መገንዘብ ያስፈልጋል። እንዴ እኔ አሁን እኮ እንደው ደርሼ ባላስጥልሽ እኮ አንቺማ እኮ እንደው ልትይ ነበር እኮ። አይባል ኖር ነው። በግቢ ልትጠራው
በስመ አብ አይባል ወይ መኪ ደሞች ተታጣት እናቴ አቤት እንደው እናቴ እንደው ልጆቹ ደግሞ እንደው ወጣቶቹ እንዴት ምን እያላቸው ይሆን? አባይ ወይ አይኔ እኮ ፍራት እኮ ነሽ እውነት ሰውነት ቢኖርሽና በተለይ አመጣጥሽ እኮ እንደዚህ ፈራ ብለሽ አሁን እንደው ብነሳ ቢሆን ዘልዬ ላይ እንዲመጠመጠ ደስታዬ እኮ ታቆራኛለህ። እኔ አዎ አኮራለሁ። ኩራ እንዳባወርቁ ድመት በቃ አይደል? በቃ ልኩራ አይደለም ባንተ ማለት ነው። አዴ ኩራት በእውነት እኮ አመጣጥህ እኮ በእውነት ከቤተ መንግስት የምትመጣ እንጂ ከዝሙት ቤት የምትመጣ እኮ አትመስል። ምን ይሻላል? ቆይ ምንድነው? የሆነ የደበረ ነገር አለ እንዴ? አባ እንዴት አይደበረኝ? ተው እንጂ መኪ፣ እንዴት አይደበረኝ? ደበረኛል። እንዴት አይደበረኝ? ሁለት ከንቱ ልጆች ይዤ እንዴት አይደበረኝ? ያው አደራዬን በላሁ ብዬ ዘወትር ሳለቅስ ነው የምኖረው። እንዴ ተው እንጂ እሰውልኝ ነኝ እንጂ እንዴ ምን አደረኩ? ተው መኪ፣ እያየሁ እኮ አለክ። እውነቴን አለክ እኮ። አሁን ሰው ነህ እንዴ? ቆመሃል እንዴ? የለ እንደ ሻማ እኮ እንዲህ ውርድ ስትል በዓይኔ እያየሁ ነው። እንዴ ተው እንጂ ምን አለበት ለአንተስ ቢሆን አንዲቷን ይዘህ ስብስብ ብለህ ልብ የምትገባውን ይዘህ ቁጭ ብትልልኝ ምን አለ እንዴ? አባዬ እኔ ስለዚህ ጉዳይ ማውራት አልፈልግም እኮ። ማውራት አትፈልግም? ለምን ታወራለህ? ሰው ብትሆን ብቻህን ብትሆን ታወራኝ ነበረ። ግን ሰው ብቻህን አይደለም አንተ። ምክንያቱም ዝሙት ብቻ አይሰራም። ዝሙት የሚሰራው ከባልንጀራው ጋር ነው፣ ከሰይጣን ጋር አውቀዋለሁ። ምን ነው አባዬ? አይ የሆነ ሰው እልፍ ሲል ያየው መሰለኝ። እንዴ አባዬ አረጀ መሰለኝ። መፍራት ጀመርክ እኮ። አይ ልጄ እድሜ ቆሞ አይቀር። ጀግንነት ደግሞ በእድሜ የሚወሰን እኮ አይደለም። አባዬ አትሳሳት። ጀግና ማለት ጊዜውን በአግባቡ የሚጠቀም ማለት ነው። እውነት እኮ ነው። ጊዜውን በአግባቡ የተጠቀመ ጀግና ተብሏል። ልክ እንደኔ እንደ አባትሽ። የኔ ልዩ አባት አንተ እኮ ጊዜን በአግባቡ በጊዜው ተጠቅመሃል። ደግሞ የምትፈልግበት ቦታም ደርሰሃል። ቆይ ግን አንተ የምትፈልግበት ቦታ አልደረስኩም ብለህ ነው የምታስበው? የኔ ልጅ አሁን እንሂድ። ሌላ ጊዜ ሻይ ቡና እያልን እናወራለን። እኔ እንደው ግርም የሚለው ምን መሰለህ? ሚኒስትር ሌብል አይውልም። በፕሬዝዳንቶቹ ሲያስጠቅላይ ሚኒስትሮቹ ወዴት ነው? ኧረ በህግ ምንድን ነው? በሰላም ነው? ቤት መከራይ ፈልጌ ነበር። እና ቤት ብትከራይ የኔን ግቢ በር ገንጥለሽ ነው የምትከራየው? ሲጀመር እዚህ ግቢ የሚከራይ ቤት የለም። ቢኖርም ለእንዳንቺ አይነቱ ህገወጥ ባለጌ ነደዴ ሴት ላከራይ አልችልም። ግን ጥለች እኮ አንተ
የሆነ ሰው አባሮሽ እንጂ ቤት ልትከራይ የመጣሽ እኮ አትመስልም። እመኑኝ በጣም ቸግሮኝ ነው። ቤት ኪራይ ፈልጌ ነው። ኧረ ችግር የለውም ማሯ። ምን መሰለሽ ቀሽትዬ ማሪ ይለቅ እዚህ ቀስቴ ይሰበር ቀሽተ ወረኛ የሰው ወረኛ ምን አባቱ ያወራል ይሄ እንዴ? ልንገርሽ ነውር ነው ያረክሽው። የሰው ግቢ እንዲህ ተገንጥሎ አይገባ ብልግና ነው። ሂጂና እዚያ የምትፈልጊበት ፈልጊ እንዳለሽ ያው ማሮቹ ቀሽቶቹ ያሉበት ደላሎች ጋር ሄደሽ እዚያ መፈለግ ትችያለሽ። እዚህ የለም። እውነቱን እኮ ነው። እኔን የመሰለ ደላላ ባለበት ሀገር ላይ አቤት ወደው አይስቋሉ። ዛሬ እኮ ከጧት ጀምሮ ፈጀን እኮ በሳቅ። እሺ መቼም ወገው ግን ይዘሻታል አይደለም? ማንሽ እኔ ልጅ ደላሎቹ ጋር ሂጂና ፈልጊ እዚህ የለም። ወይ ጉድ! አንተ ምን አለ እኔ እያል እንዴ አልሰማሽኝም? ና ተመለስ ወሬኛ። ምን አባቱ እንዴ ወዴት? ኧረ አባይ ዛሬ ደግሞ ስራ መውጣትም አልችልም። ወደ ስራ መውጣት ይቻላል። ጫማ ግን ለውጥ። ይሄ ነው። እሷም እስከዚያችን ከፈሷ የተጣላች ትርቅልኛለች። ይሄ ነው የኔ ጌታ። እንደዚያ ነው። ወቸው ጉድ ገነጠ። ስራ የለም እንዴ? ቁሽ አባዬ ንገረኝ እሺ። ስራ ካንተ ይበልጣል? አይበልጥም። አከላከልኩሻ። እንቅፋት ገባውብሽ። ተገባብተናል። እሺ ኢንተርናሽናል ብሮከር ምን ነው ግራ አጋባሁ እንዴ? እተረጉምልሃለሁ። ዓለም አቀፍ ደላላ ማለት ነው። አጥኑ ስትባሉ እንዴ ችግር እኮ ነው። እኔ እዚህ ቁጭ ብዬ አንተ በዚህ ድም ያስተረጉማል። አባዬ ሁሌ የምጠይቅ ጥያቄ አለ፣ ግን ለመማት መልስ ነው። ሁሌም ተመሳሳይ መልስ ነው የምመልስልሽ ልጄ። አንድ ቀን ግን ትክክለኛውን መልስ መልስልሽ ይሆናል። አንድ ቀን ይሄ አንድ ቀን መቼ ነው? አያልቅም እንዴ? እኔ እኮ እያልኩ ያለሁት ማንነቴ ማን ነው ነው። እናቴ ማነች ነው። ዘመድ የለኝም ልጄ። የምትጠይቂን ጥያቄ ትክክል እንደሆነ አውቃለሁ፣ ግን ደግሞ ለሁሉም ነገር ጊዜ አለው። አንቺም ትምህርትሽን ስጨርሺ ሁሉንም ነገር እነግርሻለሁ። ይሁን አባዬ። የሰው ልጅ ማለት ሸክላ ማለት ነው። ሸክላ ማለት ደግሞ ድንገት ተሰባሪ ነው። ቆይ አንተ ዘላለም ነው የምትኖረው? አይደለም አባዬ። እኔ ዛሬን እንጂ ነገን አልኖርም። ስለዚህ በደንብ እንድታስብበት ፈልጋለሁ። አሁን ብቻ ነው የምፈልገው። መቅዲ ተረጋጊ መቅዲ። በንዴትና በእልህኝነት የምታገኘው ምንም ነገር የለም፣ የምታጭው እንጂ። የኔ ቆንጆ መቅዲ፣ የፈለግሽውን ነገር ማግኘት ትችያለሽ። ዋናው ተስፋ ለመቁረጥ ነው። እንደዛ እንዳልተጫወተብሽ ቆመሽ ትጫወቺበታለሽ፣ አጠገቡ ሆነሽ ደግሞ ታሰቃይዋለሽ። የኔ መቅዲ የኔ ቆንጆ መልሼ እደውላለሁ። እሺ የሆነ ቦታ አይቼሻለሁ ልበል? ታስመስል። የትና መቼ እንዳየኝ በደንብ አድርገህ ታውቃለህ። የምወዳትን ሴት አገኘኋት ማለት ነው። ይገርማል። ምን አይነት ሴት እንደምትመችኝ ታውቂያለሽ? እንዲህ እንዳንቺ በቀጥታ ወደ ገደለው የምትገባ ሴት ውስጤ ናት፣ ትመቸኛለች። ዛሬ ደግሞ ሴቶቹ የምታሳምንበት መንገድ ይሄ ነው።
አልገባኝም። ምን ለማለት ፈልገሽ ነው? እርዳታን ፈልጌ ነበር። ይኸውልሽ ሲፈጥረኝ ሴት ልጅ ለማገልገል ለመርዳት ነው የተፈጠርኩት። ምን ልታዘዝ? መከራየት የምፈልገው እናንተን ግቢ ነው። ይሄንንማ ከዚህ በፊት ሰምተነዋል። እኔ እኮ ሌላ አዲስ ነገር እኮ መስሎኝ ነው። ቆይ አንቺ በር ነው የሌለሽ ወይስ ቤት ነው ያጣሽው? የእናንተ ቤት ነው መከራየት የምፈልገው። የሆነ ነገር ጠርጥሬ ነበር። አንቺ አረጋገጥሽልኝ ማለት ነው። ምን? አንቺ የሆነ ተልእኮ አለሽ። ተልእኮ ባይኖርሽ ኖሮ ያለምንም ምክንያት የኛ ቤት አልፈለግሽው። ማን ላከሽ? ምንም አይነት ተልእኮ የለኝም፣ ግን ከምንም በላይ ቤቱ ያስፈልገኛል። ቤቱ እንደሚያስፈልግሽማ ነገርሽኝ። ግን ለምንድን ነው የኛን ቤት የፈለግሽው? ለምንድን ነው ሙጥኝ ያልሽው የኛ ቤት ላይ ነው ጥያቄ። ይኸውልህ ይኸው ነው እንግዲህ። ይኸውልሽ ይሄ ነገርሽኝን ነገር ለአባዬ ንገሪው። እሱ በጣም ሰዎችን ማገዝና መርዳት ደስ ይለዋል። እሺ እሺ፣ አመሰግናለሁ። በጣም ቆይ አይለሽኝሽ። አመሰግናለሁ። ኢትስ ኦኬ። እኔ ግን ዝም ብዬ ሁኔታሽን ሳየው ከውጭ ሀገር መንግስታት ጋር ያለኝ ግንኙነት ጥሩ አይደለም። ምናልባት እነሱ ልከውሽ ከሆነ ምንም ሳትፈሪ ፊት ለፊት ንገሪ። እኔ ማንም አላገኘም። የራሱ ችግር ነው እንደዚህ መንከራተተኝ። አቤልን የሚያክል ደላላ ባለበት ሀገር ላይ በቤት ችግር ምናምን ስትይ ትንሽ አይከብድም? እንኳን አይደለም እዚህ ትንሽ ሀገር ላይ ዓለም ላይ ቢሆን ላንቺ የሚሆን ቤት አላጣልሽም። እኔ ግን ያልገባኝ ካልጠፋ ቤት እኛ ቤት ላይ ሙጥኝ ያልሽበት ምክንያት ነው። የእናንተን ቤት ለምን እንደመረጥኩት ማወቅ ትፈልጋለህ? በጣም ያሳዝናል። አባቴ መልካም ሰው ነው። ለኔ የነገርሽኝን ነገር በሙሉ ለሱ እንደዚህ ብትነግሪው ሊረዳሽ ይችላል። ምናልባት ይሄን ሁሉ ነገር ነግረሽው ባይረዳሽ ግን አንድ ነገር ነግርሻለሁ፣ በሱ በፍጹም እምቢ አይልም። በምን? ማን ነው? ማን አንተ? ማነሽ? ምንድን ነው? ሳቡና እዲ አጅሪት በሰላም ነው? በሰላም ነው ጋሽ። በሰላምማ አይደለም። የሆነ አንድ ችግርማ አለ። እንዴት በሬን ሳትገነጥው ገባሽ አንቺ? ጋሽ ያኛው የኔ ስብዕና አይደለም። ስለ ትላንቱ በጣም ይቅርታ። ትንሽ ስሜታዊ ሆኜና ተናድጄ ስለነበር ነው። ይቅርታ ጋሽ። እውነት እና አንቺ በተናደድሽና ቆጣሪሽ በተነካ ቁጥር የኔ በር መገንጠል ያንቺን እንዴት ማብረጃ መሆን አለበት እንዴ? አይደለም ጋሽ። ያለ እናትና ያለ አባት መኖር ሳያንሰኝ ለቤት ኪራይ ፍለጋ እንደዚህ ስንከራተት አስቡት እስቲ። ሁሉም ሁለት ቤት እየያዘ ማንም በብሬ እንኳን አላከራይም ያለኝ ጋሼ። ኢትዮጵያ ውስጥ የምኖረው ለ3 ወር ብቻ ነው። ለትምህርት ወደ ውጭ ሀገር ሄዳለሁ። ይቺን 3 ወር እርሶ ጋር አንድ ክፍል ይስጡኝና አንድ አባት ሆነው ያኖሩኝ እባክዎት ጋሼ። ምን አድርግ ነው የምትይኝ? እሺ እንደው ምን ላድርግሽ ንገሪኝ እስቲ። ኧረ እባክሽ እዚህ ቤት የምታየው 2 ክፍል አለ። እሱ ደግሞ የልጆቼ መኖሪያ ነው። በእግዚአብሔር 3 ወር ብቻ ነች ጋሼ። ሴትዮዋ ምን ትላለች እንዴ? ታምጣ ነው የምትይኝ እንዴ? እኔ የምለው ሌባ ነሽ? አደ ወይ ሱስ አለብሽ ሲጋራ ወይም ጫት፣ እኔ ደግሞ ሸሻ እንደዚህ ውቅብ እንደ መጠጥ ታመላልሻለሽ ወንድ። እሱን እንኳን ለምጄዋለሁ። እባክሽ በልጆቼ ተይው ጋሼ። ከሚሉት ውስጥ አንድም ነገር እኔ ላይ የለም። ታዲያ እንዴት የሚከራይ ቤት ከተማ ውስጥ አጣሽ? ጋሼ እባክዎት እዚች በረንዳ ላይም ቢወልኑ እባክዎት ጋሼ። በእህቶት በማን? በእህቶት ጋሼ። አንቺማ ተልኳለሽ።
ጀርባይን አጥንተሽ ነው የመጣሽው። በህትህ ቢባል እሺ ይላል እንደሱ በይው ብሎ የላከሽማ ሰው አለ። ኧረ እባክሽ ተይኝ እንደው ስለፈጠረሽ ተይኝ። አሁን እዚህ ባዶ ቦታ ላይ እንኳን ልስራልሽ ብል እኮ በ3 ወር አይደርስም ቤቱ። እንደው ሌት ተቀን እንስራ እንኳ ብንል ጣሪያ ነክቷል የቤት መስሪያ ዕቃው። ምን አድርግ ነው የምትይኝ እንዴ? እየቀለዱ ነው ጋሽ። ተይ እንጂ ብቀልድስ? ቀልዱን እኮ የጀመርሽው አንቺ ነሽ። ምን ታወራለች እቺ? ነገ ተመልሼ እመጣለሁ። በእህቶት ነው የለመንኩት ጋሽ። ደህና ዋሉ። እቺ ነገ ጓዟን ጠቅልላ ትመጣለች። በጣም ደፋር ሰው ነች። እንዲህ ነችና ምን ጉድ! እንዴ አበቡ! አንቺ አበቡ! አያት አትበይኝ እጄ የሆነ ነገር ይሸተኛል። ምን ተለሽተሽ? አንቺ ለምን ታሸቻለሽ? ያደጉት ሀገራት በሽታ ጫው አለው ጫው የለውም እያሉ ይለያሉ። አንቺ ገና ቁጭ ብለሽ እንዳሮጊት ሸተተኛ አልሸተተኝ እያልሽ ታወሪያለሽ። ምንድን ነው የሸተተሽ? የሆነ ደስ የማይል ሽታ። እንደው በሞቴ አንቺ መቼ ነው ደህና ነገር ሸቶሽ የሚያውቀው? ሲነገሪ ትቀልዳለህ አቤልዬ። ለምሳሌ አመት በዓል ሲደርስ ቆንጆ ቆንጆ የበዓል ሽታ ሽትም እኔ ይሸተኛል። ይሸታል እንጂ እንደ የበዓል ሽታማ ይሸታል። እንኳን አንቺ እነዚህም ከርሳሞች ይሸታቸዋል። አዎ የዛኔ ፍየሉ በጉም ዶሮም ሲሳብ ይሸታል። ምክንያቱም የኔ ኬስ ነው የሚያወጣው። እችን እንተዋወቃለን። በቃ አባዬ እንነጋገርና በቃ እንተኛ። እኔ በጣም ደክሞኛል እኮ። አንተ አሁን አንተን የተናገርከው የሰማው አንተ ነው። እንደው ቁም ነገር ሲሰራ እንደው ሲለፋ እንደው አለ ሰው ደከመኝ ትንሽ ህሊና የሚባል አንጎል የሚባል ነገር የለም። ነውር አይደለም እንደው ወሬኛ። ለማንኛውም ያቺ ሰሞኑን እዚህ ትመላለስ የነበረች ልጅ በማይመጣበት መታብኛለች። በእግዚአብሔርና በእናታችሁ በእህቴ ግራ ግብት ቢለኝ ከዚህ ከአበብ ጋር ተመካከርንና አንድ ውሳኔ ወሰነናል። 3 ወር ነው ከዚህ ግቢ የምትቆየው። 3 ወሯን ስጨርስ አሜሪካ ነች። ከእናንተ ከሁለት አንዳችሁ ያለለት አሜሪካ ብስ አለቀ። ይሄ ነው እንዴ? በጣም አሪፍ ሀሳብ ነው አባዬ። እንዴ አቤት እሳት የሆነ እንጂ ተቀልዳለህ እንዴ? ግን ዋናው ጥያቄ ምንድን ነው? የትኛው ክፍል ነው የምትከራያት? እንግዲህ ክፍል የለ እዚህኛ ጋር ወይ አይ ልኬ ሞልቶ እንዴ ሞላ እኮ አለ እዚህ ያንተን ክፍል አከራያታለሁ አባዬ። እንዴ የኔን ክፍል? ኧረ የማይሆን ነገር ነው። ለምንድን ነው የማይሆነው? ለምን አይሆንም ንገረኝ። አንተ ተወንድም ጋር ትሆናለህ፣ እሷ አንተ ክፍል ትሆናለች። 3 ወር ነው። ምንድን ነው እንዲህ መሆን ማለት? ሰምተኸኛል እኮ ለምን ታደናቆረኛለህ? አንተ ክፍል የሆነ ችግር አለ? እኔ ከሰው ጋር ተኝቼ አላውቅማ። ደግሞ ከሱ ጋር እኔ ከዚህ ጋር አልተኛም። አንተ ያማል ይሄ ድባ ነው ጠቋራ። ምን አባቱ ፍራሽ ዘርግታችሁ ተኛላችሁ። ምን ያወራል እንዴ? 3 ወር ነው። ምን ይላል ይሄ እንዴ? ተናግሬያለሁ። እኔ ከሰው ጋር ተኝቼ አላውቅማ። እንዴ በጣም እኮ ነው የሚደብረው። እንዴ አቸኔ ወዳ አቤል እኮ ማለት የፈለገው ሚኪ ብዙ ጊዜ ሴት ስለሚያመላልስ ለአንድ ለ3 ወር ውጪ ይጠቀም ለማለት ፈልጎ ነው አይደል ሚኪዬ? ምን አድርጋ ደረሰችብኝ? አሁን ውሸት ተናገረች የምትለውን አሳም እንዴ አበይ? ሰማሁ እኮ ግን ምን ውሸት ላገኝባት? የተናገረችው በእውነተኛ ታሪክ ላይ የተመሰረተ ንግግር እኮ ነው። ይሄ ነው እንዴ? ተው እንጂ እሱንማ ነበረ። ግን አሁን ደባል ተጠቅቼ እንደገና እኔ ጋር ሙግቱን ተው። ተናግሬያለሁ። አንተ ክፍል ትገባለች ልጅቱ፣ አንተ ሚኪ አቤል ክፍል። አበቃ። ሌላ ከልባቸው እንድታዳምጡ የምፈልገው ነገር ነው። ይሄ በዚህ 3 ወር እዚህ ግቢ አንድ ሴት ብትመጣ እኔ እናንተ አበቃ በቃቃል። እንደው እንደ ብለህ እንዳጠራኝ ልሙትልህ። ማረገውን ያውቃል። ይሄ ነው። አሁን ጨርሻለሁ። ግቡና ተኙ። አንተ አትነፋነፍ። ይሄ ምን አባቱ ይሄ ከበሮ ባሪያ ይሄ ድብልብል
እንዴት አባቱን የሚናገረው ይሄ? ይርተነስና ግባ። ይሄ እንዴት ነው የሚጎፈላው? ግን የድባሉ ምንድን ነው የሚያወራው? እንዲያውም ከዛሬ ጀምሮ አብራችሁ ተለማመዱ። በህልም የምታያቸው ባልንጀሮች ጋር ነው እንዲህ አይነት ጨዋታ፣ እኔ ጋር አይደለም። ቀዳዳ በአንቺ ምሽ ሄደን አድርግሽ አንቺ እንዲ ባላል ነው እንዲ ድባሉ። እንዴት ነው? እዚህ መቀመጥበት እኮ ነው። አየሽ፣ ቀስ እያልሽ ምን ማበቡ ቀስ እያልሽ ወይ አንዴ ያስዋል አውራት እንጂ እሺ። በጣም ደስ የሚል ቤት ነው ጋሽ፣ ወድጄዋለሁ። ወድጄዋለሁ። ምን አማራጭ አለሽ? ባትወጂውስ? አረ ምንም የለኝም። አዎ። እሺ፣ እንዴት ነው? የ3 ወሩ ልክፈል? አዎ፣ የ3 ወር አንዴን የሚከፈል ሌላ። ከዚያ ከክፍያ ውጭው ደግሞ ምንድነው የቤቱ ህግ አለ፣ የግቢው። እሱ ላይ መነጋገር ያስፈልጋል። ዋው፣ በጣም አሪፍ ሀሳብ ነው። እኔ ከዚህ በፊት የምኖርበት ቤት የሰጡኝ አንዱ ላለ እሱን ህግ እንየውና ከተመቾት እንዋዋለዋለን። አረ ጎሽ፣ ይሄ ጥሩ። እንዲህ ወረቀት የያዘው ነገር ጥሩ። ቁጭ በይ። ይሄማ ጥሩ ነው። ወረቀት የያዘው ነገር ጥሩ እኮ ነው። ላንብሎታ እንዴ? ታዲያ እሺ ጋሽ። እሺ፣ የአከራይና የተከራይ ውል ስምምነት ይላል። እሺ፣ የማን የአከራይና የተከራይ እኮ ተላይ አንቀጹ መጀመሪያው። አከራይና ተከራይ ውል ስምምነት ይላል። አዎ ጋሽ። የአከራይ ህግ 1 አከራይ በፈለገበት ተነስቶ የቤት ኪራይ መጨመር ወይም መቀነስ አይችልም። እንዴ ምን ብዬ ጨምራለሁ? በዚህ ኑሮ ውድነት እውነቴን ነው። እንዴ ተሳስበን ካልሆነ እንዴት ይሆናል? የቤት ኪራይ እንዳገኙ እኮ አይጨምርም፣ ነውር ነው። እውነቴን ነው። ደግሞ የቤት የዝጊያር ነው። እሺ፣ ይሄ አይጻፍም። የዝጊያር የሚለው አይጻፍም እኮ። የአከራይ ህግ 2 ይላል። የተከራይ መብቶች ዘመድ አዝማድ መጥቶ መጠየቅ፣ ጓደኛን ቤት ማምጣት፣ ሙዚቃን ሰው በማይረብሽ መንገድ ከፍቶ ማዳመጥ። እዚህ ላይ አይችልኝ። ይሄማ አይሆንም። ያመላልሳል እኮ እንደማለት ነው። አይ ሰው አይመላለስም። ለምን? ይሄ የተከበረ ግቢ ነው። አረ እኔ ከየት አምጥቼ ጋሼ? ዘመድም የለኝ፣ ማንም አይመጣም። እኛ ዘመድ እንሆንሻለን። ደግሞ የዛሬ ሰው መጣ ቀረበ። እውነት ምንድን ነው ይቅር። እንተ ሰው ጋር ብዙም እንትን አትለይ። ሙዚቃ የሚለውን እሷ ጠበቅ አድርጊልኝ። እኔ እንደው ሰው ለጆሮ መጠንቀቅ አለበት፣ ለእኛ ብቻ አይደለም። ኧረ እኔ አልወድም ጋሽ። አዎ ደግሞ ምን ይሰራል? እውነቴን ነው። ምን ይሰራል? እሺ ጥሩ ነው። እሺ ቀጥይ እስቲ። እሺ የውሉ መጨረሻ ላይ እንግዲህ እዚህ ህግ ላይ የተጠቀሰውን የማያከብር አከራይም ሆነ ተከራይ የ15,000 ብር የገንዘብ ቅጣት ያፈረሰ። ይሄ መቼም ህግ አዋቂ ዋና ጠበቃ ጎበዝ ራፖርት ጣፊ ነው የጻፈው። መቼም አይ መኪ የዛሬያች ቃላቱ እዚህ ላይ ነበር የምታስፈልገው። ቀሽት የሚላት እንደዚያ ነው። ይሄ ጎሽ በይ እዚህ ላይ እንፈራረማለን አሁን። እሺ ብር የለሽም? እስክሪፕቶ አበቡ ሂጂ አበቡ ጋር እስክሪፕቶ አንቺ እንግዲህ ቤተሰብ ነሽ እኮ ቤተሰብ ነሽ። እስክሪፕቶ እስቲ ስጫት ተሎ በይ። የኔ ልጅ ላናግርሽ ነበር። ስለምን መነጋገር እንደምፈልግ ታውቃለህ። ስለሱ ልታናግረኝ ከሆነ ብቻ ነው የማናግር። የኔ ልጅ ነገርኩ። ልትነግረኝ ፈቃደኛ ስትሆን ብቻ ጥራኝ። ናስታንተ ና ወደዚህ ና እኮ ነው የምለው። ወዴት ነው? አባዬ የሆነ ነገር ላሳያት ነበረ። ምንም የምታሳየው ነገር የለም። ትናንት ተነጋግረን ሚኪ ጨርሰ ደምድመን 4 ነጥብ መጠን ምን ነው አይደለም እኮ ምን መሰለህ አይደለ ረባ አከባክተው ተው አባዬ እያልክ ተው ትናንት ተነጋገርን አይደል? እንደገና እንደ አዲስ ዛሬ በቃ
ውጭ ነግርሻለሁ። የት ነው የምትወጣው? ና ወደ ታውቀዋለች ሰፈሩ ታወቅ ነብራዬ ይቤ አውቄሻለሁ አውቄሻለሁ እናንተ አዎ እዚህ ላይ ተቀምጦ ይውላል አይለዩኝም ብለሽ ነው በአንቺ ቤት እናንተ አንተ ነህ እናንተ ግድ የለም አሁን በአንተ ቤት ደግሞ ተሩቅ ያመጣ ታውስ ምንድነው? እሺ ምንድነው አባዬ? እሺ ምን አረኩ? ተው እንጂ እንዴ ተው እንጂ ምን ነው ሚኪ የሩቁን እሺ ብዬ ተቀበልኩ ሻልኩ እንደገና ተጎረቤት ታመጣብኛለህ ምን ትላለህ? የአባቡ ሰራተኛ አይደለችም እንዴ? አውቄያታለሁ እኮ እንዴ ተው እንዴ አንቺ እንዴት አለሽ ጉደኛ ነሽ ምን ታጮልቅ ያለሽ በቃ እኮ አይሆንም እንዴ እንዴት ለአባቡ አይቼሻለሁ ለካ ይሄ ልጅ እናንተ ናችሁ የምታባልጉት በቃ ትቼዋለሁ በቃ እሰር ጎበዝ እንዴ ነው ትቼዋለሁ አለ እኮ በቃ ይሄ እንዲህ ስትል ደስ ይለኝ ያኮራኛል አየህ ደግሞ በሰራተኛ ላይ አታርግሽ አባቡ ነይ እናቴ ተዚህ ሳስጥለው ደግሞ ደዚህ መኪ ቤት ተናፈቀ ቤቴ ሳይሆን በሩ እኮ ምን በሩ ያው በር ነው አንተ እኮ የናፈቀ ከጀርባ ያለው ውስጥ እየተዋወቀ አይደል እንዴ እንተዋወቀ እንግባባለን እኮ እስቲ ተው ለምን ቡና አንጠራትም ቡና የተቀደሰ ሀሳብ ቡን ልጥራት ቁጭል ሰበብ ነው ሰበብ አገኘሽ መሄጃ አትሄድም ደግሞ ለቡና ብቻ ሰው አይጠራም ምግብም እንደዚህ እራትም ብንጋብዝ ጥሩ ነው አይደለም አይደል አበብ ሰርተሻል አይደል አዎ ሰርቻለሁ እሺ እንደዚህ ምግብም አድርገን እንጠራታለን አይደል ይሻላል አይደል ምን አለብህ አንተ በእኔ ምስርክክ አንቺ ልትወዳጂ አይቻልም ሂደሽ እዚያ ውጭ ጋብዘሽ እንደዚያ ነው በእኔ ምስርክክ አይቻልም ልንገርህ ያው ቡናም ትጠራ ያልከው ለአንተም ይሰራል ይሄን ወቅ እንዴ ተጠራላለም እንዴ አንተ ሊጠራ ማን ላይ ነው አንተ ቡቡቡ የምትለው ሄድና እዛ ቡቡቡ የምትለው እንበል እኔ ቡቡቡ እንዳትል እንዴ ቡቡቡ እንዳትል እንዴ እንዴ አትበለኝ እዛ እንዴ እኔን መቼም ሰምታችኋል መቼም ሰምታ መኪኔን ኧረ እኔ አልወጣኝም ጥሬ ትርጉሙ ምን እንደሆነ ታውቃለህ ማለት አንተ የበታች ነህ እኛ የበላይ ነን ምን ታመጣለህ ያው ነው ዋና ጥሬ ትርጉሙ ያሳዝናል አበብ እኔ አሁን ያየት ምስክር ድንብጥ እንዳትይ ዝጊያት ሰብሰብ አንተ እኔ የበታች አንተ የበላይ እኔ ሆንኩ ልንገርህ አይደል አንድ አረብ ቢሰማህ ሌላ ነበር ትርጉም እዴ ምን ልትሆኝ ነው ነይ እንዳታረጋት ነው እጀዛ ከዛ ከላይ ላይ ወዘውረጂ ጂ ምን ታወራለች እቺ አንቺ እኔ ግቢ ተንባው ይቅርታ አድርግልኝ ያከራይና የተከራይ ህጋችን ውላችን ምን ይላል ምን ነበር ውሉን እንኳን በቃል ያልቻልኩትም አምጥቼ ላልብሉት ግድ የለም እኔ እችለዋለሁ ጎበስ ይኸውልሽ ምን ይላል መሰለሽ ተከራይ አከራይ የማይፈልገውን ነገር በግቢ ውስጥ ካደረገ መቀጮ ይጣልበታል ይላል እኔ ደግሞ በግቢ ውስጥ ባይሆን ዲጨስ አልፈቅድም ስለዚህ 15000 ብር ቁጭ በመጀመሪያ እኔ ጠንቋ አልቀልም እርሶ ትንባው ይውደዱ አይውደዱ ደግሞ እንዴትም ላቃልችልም
ዝርዝር ባልወጣለት ጉዳይ ልንነጋገርም ልቀጣም አልችልም። እውነት የለም። ነገ ጓዝሽን ጠቅለሽ ይሄን ግቢ ለቀሽ ትወጫለሽ። ዳይ ጨረስኩኝ። በቃ ግን ያው ቆንጆ ጠበቃ የጻፈችው ህግ ተግባራዊ እንዲሆን 15,000 እርሱ ይቀጣሉ። አቤት ለነገሩ እኔ ምን አገባኝ? በእኔ ሳምባ አታጨሺ፣ በእኔ ሳምባ አታቦኙ፣ በራስሽ ነው ተቃጠይ፣ አይመለከተኝም። ግቢው ግን የኔ ስለሆነ ውጭ ወጥተሽ ታጨሻለሽ። አበቃ። ቤቱን ግን ተከራይቼዋል። ብትከራይስ በሊዝ ገዛሽው እንዴ? ለ3 ወር ነው። ቤቱ የኔ ነው፣ ካርታው በእኔ ስም ነው። ውጭና ጭሺ። ደበሩት እንዴ? በጣም ደበረኝ ልንገርሽ፣ በጣም ደበረኝ። ደበረ ትላለች እንዴ? ደግሞ ልንገርሽ፣ ትንባው አይደለም የደበረኝ፣ አንቺ ደብረሽኛል። ልንገርሽ፣ አበቡ ነይ እባክሽ ሰብስቢ፣ ነይ እስቲ። ይቅርታ። ባደጉት ሀገራት ቢሆን ከ8 እስከ 12 ዓመት ያስፈርድ ነበር ሰውን እያዩ መግጨት። እዚህ ግን ኢትዮጵያ ውስጥ ይቅርታ ተብሎ ይታለፋል። ይቅርታ ምንም መወዳደሪያ ስለሌለ ይሆናል ማለት ይህ ማለት አንተ የኖርክበት ሀገር ስለ ይቅርታ ምንነት አያውቁም ማለት ነው። የሚያምኑት ወይም የሚያመልኩት አምላክ የላቸውም ማለት ነው። ይቅርታ ማለት እምነት፣ ህይወት፣ በደል የነዚህ ሁሉ ስሜት ነው። ጊዜን ስለወሰድኩብኝ ይቅርታ። ፖፖፖፖ መንጣጣት ትንጣጣው የለ እንዴ? ወይ ጉድ! እንደው በጣም እንደው ግርም የሚል ነገር ከሆነ አንተ እየነገርከኛል። እንደው አንተ እኮ ነህ ምን አለ ለልጅም እሺ። ኧረ ባካችሁ እናንተ ልጆች ይሄን እንደው እዚህ ጎረቤት ህፃና ልጆች አሁን ይሄ ገደል እንደው በቀደም አንዱ አሁን እዚህ ይችላል እንዲስብር ያለው ለሞተም አሽቻ ባካችሁ ያዙልኝ እና ለልጅህ ንገር አትጨነቅ እያልኩ ነው። ያን በጣም ስለጨነቀኝ ላማክረህ እኮ ነው የመጣሁት። ምንድነው አትጨነቅ እያልኩ እኮ ነው። ከልጅ የቀረበ ያለ ንገራት በቃ። ምን ያወራል ይሄ? ማንም የሚያውቀው አንድ ነገር አለ። እኛ እኮ ነወቅ የሚል ነገር አልወጣንም። ሚስጥርን እዛ ያዘው ለልጅህ ንገራ። ደህና ዋላችሁ? እንዴት ዋልሽ? እንዴት ነው እባክህ ሰው የምትመለከተው? እንዴ ተው አልተመለከተችም። እንዴ ተው ሳትደርስብህማ አየችኝ አላየችም። በግልምጫ አንቀረቀበችህ። እውነቴን አይን የሚገል ቢሆን አንተ ሞታል። ተው እናቴ። ቆይ ቆይ አትበለኝ። አንተ ባትኖር እኮ የተገርፌ ነበር ዛሬ። ቆይማ አትበለኝ። ትልቁ ልጅ አግብቶ ነው? የቱ? አበራቱ እኔ እኮ አንዳንዴ አንተ እኮ አይታወቅህም እኮ የሆነ ተሰጧለህ እኮ የምታስቀው እንዴ። መኪ ሊያገባ ያመላልስ እሱ። ይኸው መኪ ማለት ኦቶብስ ማለት ነው። ይጭናል፣ እዚያ ያመጣል፣ ያራግፋል፣ ደግሞ ሄዶ ይጭናል፣ ያራግፋል። ይሄ ነው ዋና ስራው። እስካሁን እዚህ ግቢ ያንተን ልጅ ብቻ ነው ያላየሁት። ጠቅላላ የከተማውን ሴት አጭር በል ጠይም በል እንዲያው ጥቁር በል ቀይዳማ በል ወፍራም በል አመላልሷል እዚህ ግቢ። ልሙት ልጅህን ግን ያላየኋት። ከልጄ ባዮስ ግንባሩ ወንፊት ነው ማረገው። ሂድ ደግሞ እንዴ ሂድ እዚህ ሂድ እዛ የምትሄድበት እዛ ሂድ እዛ። ምን ያወራልህ አንተ? ግንባሩ ይላል ታም እንጂ መኪ ብቻ ነው እንደ ግንባር ያለው። አንተ ግንባር የለም ተረከካለሁ አለ ሁለት ሀባብ ነው ማረግ። ምን ሄድ ምን ነው ሻ ልጅ እኮ ነኝ። የኔ ልጅ አይደለማ። ሚኪ ቀጠነብህ። እውነትህን ነው ቀጠነብህ። ከሀረግ ሬሳ ላይ እንደቀጠፍኩት አንድ ግንጣ ይመስልህ አይደለም? ልጅ አይመስልም። ባከውጣ ጊዜ ዞር በልኝ። አሁን ከፊት ዞር በልኝ። ሄድ ነገር ደግሞ ያንተ ነገር እንዳትለኝ ያንተ ነገር እንዳትለኝ። ራስህ ባመጣኸው ጦሰኛ ምን ያወራል ይሄ? እንዴ እኔ እየመጣችሁ ለምንድን ነው ግን እዚህ እንዴ? አሁን ደህና አማክረኝ ብሎ መጥቶ እንደገና ደግሞ ልጅህን እንደ ግንባር አንጃበቡ።
ሰዎችን ግን ምን እያልክ ነው የምታሳምናቸው? በዚህ ጊዜ እኮ ሰዎችን ማሳመን በጣም ቀላል ነገር ነው። እንዴት? ሰዎች ከምታሳያቸው ነገሮች ይልቅ የሚሰሙትን ነገር ያስቀድማሉ። ከአይናቸው በላይ ጆሮአቸውን ያምኑታል። የሚያስፈልጋቸው ነገር ያውቃሉ፣ ግን የሚፈልጉትን ነገር አያውቁም። አየሽ፣ በዚህ ጊዜ ሰዎችን ማሳመን በጣም ተራ ነገር ነው ያልኩሽ ለዛ ነው። እኔንም ማሳመንከኝ እኮ። አንድን ሰው ለማሳመን ምን ያህል ጊዜ ይፈጅብሃል? እንዳንቺ አይነት ሰው ከሆነ 3 ወር፣ ከዚህ ውጭ ከሆነ ሰዓታት ወይ ቀናት። በጣም በራስ መተማመን አለ። እንዴት አይኖረኝም? የትምህርት ደረጃ የለውም እንጂ ውጤቱንም እነግርሽ ነበር። እንደዚህ በራስ የምትተማመን ከሆነ ለምን አንድ ወረዳ እንወራረድ? በደስታ። አንዲት ልጅ አለች፣ አሳያለሁ። ቀርበ ጓደኛ ታረጋታለህ። ነግሬሃለሁ፣ ጓደኛ ብቻ ብቻ። በጣም ቀላል ነገር ነው። በምትኩ ምንድን ነው የማገኘው? በአንድ ወር ከጨረስክ 5000 ብር ከፍላለሁ። በሳምንት ከጨረሱስ? 10,000 ያደርግልሃለሁ። ደበረ? ተስማምቻለሁ። ቤቱ ይሄ ነው። ልጅቷ ምቻትልህ። ወዴት ነው? ተነጋግረን ጨረስን አይደል እንዴ? ስራ ልጀምር ነው። ይኸውልህ እኔ ከልጅቷ ጋር ሌላ ነገር እንድትጀምር አልፈልግም። ጓደኛ ብቻ ነግሬሃለሁ። ለምን? ባንድ ድንጋይ ሁለት ወፍ አሪፍ ነገር አለ። ደግሞ ልጅቷ ቆንጆ ናት እና ታዲያ ምን ጣጣ አለው? በመጀመሪያ እኔ ሴት ነኝ። ሲቀጥል ደግሞ በራስ ጉዳይ እንኳን አምጥተህ በምትጫወትባቸው ሴቶች በጣም ነው የምናደደው። ሌላው ደግሞ ይሄ ፈተና ነው። በዚህ ፈተና ከወደቅ ሁለተኛ አይነህን አላየውም። በየትኛው ፈተና? ሚስጥር ነው። አሁን ወደ ቤት አድርሰኝ። ኧረ እባክህ ቀስ በል። እስቲ እጄን ጫን ጫን ብለህ ከፍ ብለህ ጀምር። ከፍ ብለህ ጀምር። ጓጎርኩ እኮ እዚሁ ተጎልቼ። እኔ እኮ ግራ ቢገባኝ ነው። ጠዋት ተነስቶ ብስ ምን እንዲህ ያለው ሴት እኮ ናት እንዴ? ትቀልዳለህ እንዴ? አጅሬው ሴት ናታ። ስማ አንተ መቼ ነው ሰው የምትሆነው? እንደ ራስህን አንድ ሴት ይዘህ መጥተህ ልቤን የምታሳርፈው? ነገሩ ቶ እናንተን እዚህ ድረስ ያደረስኳችሁ እኔ ነኝ። ወላጆቻችሁ አደራ ብለው ባይሄዱ ኖሮ እኔም 18 ዓመት ሲሞላችሁ ጨርቃችሁን አስይዤ በላኳችሁ ነበረ። ቶ ለዚህ ያደረኳችሁ እኔ ነኝ። ቶ እኮ ነገሩ ግራ ቢገባኝ ነው። ጠዋት እሷ ጋር ነው፣ ማታ እሷ ጋር ነው። ምን ሰዓት እናገኘኛል? ለምን ሌሊት አብሯት አያድርም? ምን አገባህ አንተ? አሜሪካ እኮ ነው ይዘው የምትሄድ። ምን ያወራል? እባክህ ተወኝና አሁን እግሬን አፍታታልኝ። እታችኛው ኧረ እንዲያው ቀስ እስቲ ቀስ እያለ እንዲያው እባክህ። ፍቅር፣ ባለፈው ጥፋት ያጠፋው ጊዜ ይቅርታ ልጠይቅሽ ብዙ ጊዜ ፈልጌሽ ነበር፣ ግን አላገኘሁሽም እና ምን መሰለሽ ጥፋቴ በጣም ከብዶኛል። ይቅርታ አድርጊልኝ እሺ። ስለምን እንደምታወራ ግን አልገባኝም። እንዴ መጀመሪያ አስጨርሽኛ እንጂ ስለምን እንደማወራ ለማወቅ እኮ መጀመሪያ ማስጨረስ አለብሽ አይደል? እና አስጨርሽኝ። እሺ ጨርስ ላዳምጥ። እሺ ቴንክ ዩ። ምን መሰለሽ ላውራሽ እፈልጋለሁ ብዬ ስነግርሽ ምን አድርጌው ነው እያልሽ በልብሽ ምናልባት ትብሰለሰይ ይሆናል፣ ግን ምንም አላደረግሽኝም። ይቅርታ እሺ። በጣም ደስ የሚል አዲስ መታወቂያ ዘዴ ነው። ለማንኛውም ከኔ ምን ፈልገህ ነው? ምንም በቃ ጊዜሽን ስለወሰድኩብሽ በጣም ይቅርታ እሺ። ሰው የቤት ስም ይቅርታ ነው እንዴ?
ከተገናኘን ጊዜ ጀምሮ 12 ጊዜ ይቅርታ ጠይቀኛል። በእናትህ የምትናገረው ነገር ካለ ተናገር፣ አለበለዚያ ጥዬህ ልሄድ ነው። እሺ? እንደሱ አይደለም። ምን መሰለሽ አንተ ደግሞ እንደው ጎረመስካ ምን ነው ልብህ አበጠ? ኧረ ቀስ እንደው እንደልክ ያድርግልህ። ይሄ ጋንቲያ ምን አባቱ እዚህ ይሄ እንደው ምን አባቡ አቤት ነህን ጭምላቃ እንዴ ላይ ብር ዘግቶ ይግባብኝ እንዴ? አንቺ እንዴት እንደ ይሄ ማን አባቱ ላይ ሳሎን ብር እንዲገጥሎ የሚገባው ምንድነው እሱ? ይሄ አቤት ነው ደም እና ይሄን እስከገባ አንድ ላይ ልኝ እንዴ የነገር ያለው ኋላ በከሰራ ኦራ አቤት መድኃኒዓለም ባልቦላ አጥቢዋ ታዲያ አጥቢው ቶሎ በይ እኔን ቆይ አጥቢው ሂጂ አቤል እንደው ስሞት አይነሳም ብለህ ልጄ እግር የለውም ብለህ ግዴት ነው አይደል አቤል ይሄ ነው አቤል እንደው ስሞት ምኪ የት ነህ ልጄ ቶሎ ድረስልኝ ወንድምህ ራሱን ሊያጠፋ ነው ቶሎ ድረስልኝ ባልቦላ ጥፈታን ነው እባክህ ቶሎ ድረስልኝ ኧረ እባክሽን አንድ ቤት ጎረቤት ጥሩልኝ እባካችሁ ኧረ ሰው ያለ አቤት አቤል እባክህን አቤት እባክሽ ግቢና ነገር ቤልኝ አቤት ኧረ እባክህ ሚኪ ሚኪ ኧረ እባካችሁ ምን ሆነው ሰዎቹ አቤት ዛሬ አቤል አንተ አቤል ምን ላድርግ? ምንድን ነው የምትለው? ምንም ነገር እንደማያውቃት ነው። ምን ማለት ነው ይሄ? ስለምንድን ነው የምታወራው? አልገባኝም። አንድ ታሪክ ልንገርህ። በአንድ ሀገር ውስጥ አንድ ገበሬ ነበረ። ያ ገበሬ እጅግ ባለ ሀብትና ብዙ ከብቶች ያለው ነበረ። በዚሁ ተቃራኒ ደግሞ አንድ ሌላ ድሃ ገበሬ ነበር። ያ ድሃ ገበሬ ከአንዲት ላም በስተቀር ምንም አልነበረውም። እሷንም ለፍቶ ጥሮ ደክሞ ያገኛት ላም ነች። ተመልከት። ይሄ ሀብታም ገበሬ ግን እቺን ላም ወስዶ መድኃኒት ሰጥቶ ገደለበት። ከዚያ ጊዜ በኋላ በፍጹም ላም እንዲኖረው አስቦ አያውቅም፣ ኖሮትም አያውቅ። ቆይ እንድረዳ የምትፈልግ ሆነ አርዳ። ስለምን ላም ነው የምታወራው? አልገባኝም። የምን ላም ነው? ሁሉንም ነገር እንዳስረዳ ትፈልጋለህ? እፈልጋለሁ፣ ንገረኝ። ይኸውልህ ያ ድሃ ገበሬ ማለት እኔ ነኝ። ሀብታሙ ገበሬ ደግሞ አንተ ነህ። አየህ፣ አንተ በዙሪያ በርካታ ሴቶች አሉ። እነርሱን ደግሞ ከአልጋ ላይ ጨዋታ ውጪ በፍጹም አትፈልጋቸው። ይህንን ደግሞ አንተም ታውቃለህ። ነገር ግን ፍቅር ይሁን ስሜት ባላወቅኩት አጋጣሚ አንዲት ሴት ወደድኩ። እሷን ሴት ደግሞ አንተ ነጠቀኝ። ገባኝ። ግን ስለ የትኛዋ ሴት ነው የምታወራው? ንገረኝ። ተመልከት፣ በጣም ብዙ ሴቶች ስላሉ በዙሪያ ስለ የትኛዋ ሴት እንደማወራ እንኳን አታውቅ። በርካታ ሴቶችን የምትፈልጋቸው ከአልጋ ላይ ጨዋታ በስተቀር በዘለል አይደለም። ይህንን ደግሞ አንተም ጠንቅቀህ ታውቃለህ። እኔ ግን የማወራ ጠዋት አብረሃት ስለነበርካት ሴት ነው። አይ አንተ የምታውቃቸው በጣም ብዙ ሴቶች ናቸው። ኢቭን በቁጥር እንኳን አታውቃቸው። በርካታ ሴት ስላለ ካንተ ጋር ስለምን አወራለሁ? በቃ ከዚህ በኋላ ካንተ ጋር የማወራው ነገር የለኝም። ድሮም የፈራሁት ይሄንን ነበር። እንደፈለጋችሁ እሺ፣ ንቂ እንደፈለግ። እሺ
ይህን ነበር የፈራሁት አበቡ አይ ፈጣሪ ጠዋት እወጣለሁ ተመልሼ እዚህ ማታ ላይ ያስገቡኛል ተኛለሁ ይነጋል እወጣለሁ እዚሁ ተጎልቼ እውላለሁ አላማርርም ግን ተመስገን ለማን ደስ ይበለው ብዬ ዛሬ ደግሞ በባንድ ነው ልጄ በኦርኬስትራ ወይኔ ይሁና አለ ሰውየው ይሁን ቆሽ አባይ አንተ ባትወልደኝም ይቅርታ ባትወልደንም ለሁለታችንም እንደ እናትም እንደ አባትም ሆነ አሳድገናል። እሺ ምንድነው? እኔ ግራ ገባት ስላለኝ ነው እውነት አባይ ግራ ምንድነው? እሱ እንደሚለኝ እኔ እንደዚህ አይነት ሰው ነኝ? ንገረኝ። እሺ ነኝ? እኔ አይደለሁም አባ። እኔ እንዲህ አይነት ሰው አይደለሁም። እውነቴን ነው የምልህ። እኔ ሴሰኛ ሰው አይደለሁም። እኔ ይኸውላችሁ አንድ እውነት ልንገር፣ ውስጤ ምንም ሰው የማያውቀው ውስጥ እዚህ ተጠራቅሞ እውነቴን ነው የምልህ። በቃ አባ መክዬ ሁሉንም ነገር አውቃለሁ። ተወው በቃ። ቆይ እኔ አይደለም ቆይ ስማኝ፣ በቃ ዛሬ ነው ዛሬ በቃ እውነቱን ምንም ማወቅ እፈልጋለሁ። ዛሬ ምንም ማባቢያ መስጠት አያስፈልግም። ቆይ በቃ እንደማመጥ አይደለም ቆይ ግድ የለም በቃ ንገረኝ። እሺ አሁን እንግባ። ይንጋ እነግርሃለሁ። ደግሞ ዛሬ እኔ ጋር ነው የምተኛው፣ እዚያ አትተኛም። እሱ ጋርማ አትገባም። በቃ ተነስ እንግባ። ተነስ አይደል ይደክማል። አንተ ይደክማል። መኪ አቤት። በግቢው ልጆች የሉም? አበብ የት ነሽ? ነይ። እዚህ ነኝ ጋሽ። ማንም የለም? በግቢው ልጆች የለም። ግቢው ባዶ ነው። እኔም ወደ ገበያ ልሄድ ነው። እሄዳለሁ ብለሽኝ ነበር። በይ ተሎ ድረሽና ነይ። ተሎ በይ እሺ። እስቲ መጠጣ ውሃ እስኪ ተሎ በይ። ታዲያ ነጠቅ ብለሽ ደርሰሽ መመለስ። እዚያ ስትጓተች ነግሬያለሁ። ልጄ ዝምታሽ በጣም ነው የሚከብደው። በዚህ ምድር ላይ ካንቺ ሌላ ማንም ሰው እንደሌለኝ ታውቂያለሽ አይደል? አባዬ አትሳሳት። ብዙ ዘመድ ይኖራል። ወይ አንተ እነሱን አትፈልጋቸውም ወይ ደግሞ እነሱ አንተን አይፈልጉም ማለት ነው። እንደሱ እኮ አይደለም። አንቺ ብዙ የማታውቂው ነገር አለ። እኔም እኮ የምልህ እኮ እሱን ነው። እማላውቀውን ነገር አሳውቀኝ ነው እያልኩ ያለሁት። ተግባባን አባዬ? ታውቃለህ፣ ትምህርት ቤት ጓደኞቼ ስለ ዘመዶቻቸው ሲያወሩ ስለ አያት፣ ስለ አክስት፣ ስለ አጎቶቻቸው ሲያወሩ ይሄ ለእኔ ምንም ስሜት የለውም። ስለ እናታቸው እንኳን ሲያወሩ የእናት ፍቅር ምን እንደሆነ አላውቅም። እሺ እሱን ተወው። ነገ እኮ አገባለሁ፣ እወልዳለሁ። ልጆቼ ማነሽ ብሎ ለሚጠይቁኝ ጥያቄ መልስ አይኖረኝም። እኔ እኮ የሚያስጨንቀኝ ይሄ ነው። ቆይ ዘመድ የለኝ? አያቶች፣ አክስቶች የሉኝ?
ንገረኛ። ደስታ ግን ላንተ ምንድን ነው? ደስታ ምን እንደሆነ አላውቅም። እኔ ልገምታ ይመስለኛል ደስታን የማይሆን ቦታ እየፈለግከው ነው። አልገባኝም። ይኸውልህ አንዳንድ ወንዶች ደስታን የሚፈልጉት የሴት ጭን ስር ነው። ነገሩ ግን እንደዛ አይደለም። ደስታ ያለው የሴት ጭን ስር ሳይሆን ራሳቸው ጋር ነው። ይህንን ባለማወቃቸው ነው ደግሞ የሚደክሙት። ለማንም ያልነገርኩትን አንድ ነገር ልንገርሽ። አንድ መወዳትና ማፈቅራት ሴት ነበረች። ጥሩ የፍቅር ጊዜያት አሳልፈናል። ነገር ግን ባልጠበቅኩትና ባላሰብኩት ሁኔታ አንድ በጣሽ ወረቀት ስታልኝ ሄደች። ወረቀቱ ላይ ያለው መልእክት ምን እንደሚል ታውቂያለሽ? አንተ ልታስደስተኝ አትችልም፣ ምን እንደምፈልግ እንኳን አታውቅም የሚል ነው። ከዛ በኋላ ተጎዳው፣ በጣም ተጎዳው። ያው ትንሽ ቆይቼ ግን ሌላ ፍቅረኛ ያዝኩኝ። እንደ መጀመሪያውም ባይሆን ጥሩ የፍቅር ጊዜያት አሳልፈናል። አየሽ፣ ከአንድም ሁለት ጊዜ የምወዳቸውና የማፈቅራቸው ሴቶች አንተ አታስደስተንም ብለው ተለዩ። እናም ሶስተኛዋ ሴት ወደ ህይወት የመጣ ነገሮች ከመበላሸታቸው በፊት ሴቶች ምንድን ነው የሚያስፈልጋቸው የሚለውን ጥያቄ መመለስ ነበረብኝ። በዛም ጥያቄ መልስ ያገኘው ይመስለኛል። ምናልባት ቁም ነገረኛ አለመሆኔ። እውነት ነው፣ ተጎድተዋል። የሚወዱት ሰው እንኳን ሲለዩት ተመልሶ እንደሚመጣ እያወቅ ሲሄድ እንኳን ይናፍቃል። አልገባኝም። ይኸውልህ ሚኪ፣ የሄድክበት መንገድ ልክ አይደለም። እንዴት? የታባሽ አሁን ተገኘሽ አይደለም? እውነቴን ነው። እንዲያው ሳልሞት በቁሜ ይሁን። መቼም አንተ በሴት እንዲህ ስትሆን ማየቴ አምላኬን ሳልሞት ይህን በማሳየቱ አመሰግነዋለሁ። ጉድ እኮ ነው። ስማ፣ ፍቅር ግን ድሮ ቀረ። በእውነት ድሮ ቀረ። አሁን በእናንተ ጊዜ ያለው ፍቅር ነው እንዴ? አብራችሁ አድራችሁ በማግስቱ አይንሽ ላይ አፈር ነው። አጡ አባዬ፣ በፍቅር ውስጥ የእኛ ዘመን የእናንተ ዘመን የሚባል ታሪክ የለም። ሙት በለኝ። አሁን አንቺ እንዲያው በአንድ ቀን እዚህ ደረስሽና ደግሞ ደራሲም ሆንሽ። ባሉ ግርማ ሄደ እንዲያው ሚካን በሳ ወልህ እንዴት ነው? አቤል፣ ስለ ሁሉም እውነት ማወቅ ትፈልጋለህ? ንገረኝ። ስለ ሁሉም እውነት ማወቅ ትፈልጋለህ? ማወቅ የምትፈልግ ከሆነ ነገሮችን መጋፈጥ ይኖርብሃል። ተነስ እንሂድ። አልከተልም። ለምን? ፈሪ ስለሆንክ፣ ቦቅቧቃ ስለሆንክ። አየህ፣ ፈሪ ባትሆን ኖሮ ነገሮችን ሄደህ ትጋፈጥ ነበር። ፈሪ ባትሆን ኖሮ እዚህ ቤት ውስጥ በር ዘግተህ አታለቅስም ነበር። ፈሪ ባትሆን ኖሮ የምትወዳትን ሴት አይን አይኗን እያየህ ልብ ውስጥ ስላለው እውነት ትነግራት ነበር። ግን ያን ማድረግ አትችልም። ለምን? ፈሪ ነህ፣ ቦቅቧቃ ነህ። አየህ፣
አንተ ማውራት የምትፈልገው ከዓለም ፖለቲከኞች ጋር ነው እንጂ ከፍቅር ፖለቲከኞች ጋር አይደለም። ያን የማድረግ አቅሙና ድፍረቱ የለህም። ለምን? ፈሪና ነው ነው። ይሄማ ፈሪ ነው። ልንገር ቦቅቧቃ ነው። አያንሰዋል። ይሄ እኔ አቤል ነኝ ፈሪ? አይ እኔ ነኝ። ኧረ እንዴ እንደዛ እንዲሆን ነው የምትፈልገው? እንደውም እኔ ራሴ ሄጄ እነግራታለሁ። አንተን አልፈልግም። እሺ ስማ፣ ይሄ እኮ መንግስት በአራተኛ ክፍል ልሙትልህ ማሞቂሎ ብሎ እኮ ልጆች መልመጃ እንዲሰሩበት ያደረገው እኮ የታወቀ እኮ ባንዲራ ያስጀለው። ኧረ ሂድልኝ። ኧረ እንዲያው አሁን ጓጓጓጓ ባላንተ ወይ እነሱን ተዋቸው። ኧረ እኔ ትቻቸው። አሁንማ ደህና እኮ መስመር ገቡልኝ እኮ። እኔ እናንተ የምናወራው ነገር አለ። ኧረ እንዴ ወዴት ነው የምናወራው? እቤት አባ ጀግናው ምን ስትል ነበር? ማንኳኳት ነው። የቤት አልጋ የውጭ ቀጋ ማለት አንተ ነህ። አቤት ሰላም ነህ? ስለሆነ ጉዳይ ላውራሽ እችላለሁ? እሺ፣ ግን በሰላም ነው? አዎ በሰላም ይቻላል። ፍቅር አቤልን ታውቂዋለሽ አይደል? በአንቺ ፍቅር እየተሰቃየ ነው። አዎ፣ ስለዚህ አውሩ። እንዴ አንተ አማን እንዴ? ምንድነው በቀን 10 ጊዜ አዲስ ሀሳብ እያመጣ ጭንቅላቴ ልታፈነዳው ነው እንዴ? እንዴ በእናታችሁ እኔ ለራሴ ብዙ የሚያስጨንቀኝ ጉዳዮች አሉብኝ። እሺ አትረብሹኝ። አቡ ፍቅር ስሜት አያትኝ። ተረጋግተሽ አውሩ። ስለ ሁሉ ነገር እንድትነግረኝ ይፈልጋል። ምን ልንገርሽ? እንዴ አንተና ጓደኞቼ አባቴን እንዴት እንደገደላችሁት። እኔ እኮ እዚህ ግቢ ስትመጪ በእውነት መጀመሪያውንም አላማረኝም ነበር ነገሩ። ይህን ያህል የበቀል ሰው ከሆንሽ እኮ ይህን ያህል ዙሪያ ጥምጥም እኮ መሄድ አልነበረብሽም እኮ። እንዴ አሁን ሌላ ነገር መዘባረቅ ቆንተውና የተጠየቀውን ብቻ መልስ። ምን ልመልስ? ስሚ፣ እኔ እንኳን ነፍስ ልገድል ቀርቶ እባክሽ ተይኝ። ነፍስ አድናለሁ ብዬ ነው ሁለት እግሬን እንደዚህ ወኩት። እጄ ሰው ጠፍቶ አያውቅም። እባክሽ ተይኝ። ተመልከተኝ ፎቶ። መሀከል ላይ ያለው አባቴ ነው። በዛ በኩል ያለው ደግሞ አበራ። በዚህ በኩል ያለው ኤልያስ ይባላል። እግዚአብሔር የተመሰገነ ነው። ወደማይቀርበት ወደ ራሱ ወስዶታል። ግን ይህን ፎቶ ማን እንዳነሳቸው ታውቃለህ? በምን አውቃለሁ? እኔ አንተ ነህ ይህን ፎቶ ያነሳቸው። ምን ሆነሻል? ከነፍሰ ገዳይነት በአንድ ጊዜ እንደገና ወደ ካሜራ ማንነት ታላግጣለህ እንዴ? ሸዋን ግዛው አየለ አንተ አይደለም? ተሳስተሻል። ስሜ ሸዋን ግዛው አበረ ደረጀ ይባላል። ተወልጄ ያደኩት እዚሁ አዳማ ናዝሬት ነው። ሰው ነፍስ በእጄ ሊጠፋ ቀርቶ እባክሽ እንዴ ተይ እባክሽ። ታዲያ እንዴት ከአበራ ጋር ተዋወቃችሁ? ማለቴ እንዴት አበራ ጓደኛ ሆነ? አበራ እዚህ አካባቢ መኖር ከጀመረ እንግዲህ 3 ዓመት ነው፣ 2 ዓመት ገደማ እየሆነው ነው። ያው መቼም እንደማንም ጥሩ ጎረቤት እንገናኛለን። በስተቀር ግን ስለ አበራ እኔ ብዙ የማውቀው ነገር የለም። ቆይ ግን ምን ቢያደርጉሽ ነው እንደዚህ ሆንሽው? እኔ ያኔ በጣም ሕፃን ልጅ ነበርኩ። አባቴ የመንግስት መስሪያ ቤት ላይ ነበር ተቀጥሮ የሚሰራው።
ለሀገርና ለህዝብ የሚጠቅመውን ታላቅ የሀገር ምስጢር የሆነውን ቁልፍ ነገር አባቴና ጓደኞቹ ተባብረው ሰረቁ። ሌባ ሲሰርቅ አይጣልም። ነገር ግን ሲከፋፈሉ አባቴ በኑሮና በስልጣኑ ያንሳቸው ስለነበር ለአባቴም ከሚደርሰው ገንዘብ ላይ ግማሽ % ብቻ እንደሚሰጡት ነገሩት። አባቴም እምቢ አለ። አበራ ግን የልብ ወዳጁ ስለነበር ነገሩን እንደሚያስተካክል አድርጎ አባቴን ሸወደው፣ አታለለው። ከዛም ለማስታወሻ ይሄን ፎቶ ተነሱ። ግን ምን ያደርጋል አባቴን በአሰቃቂ ሁኔታ ገደሉት። እናቴንም እንዳትሞት እንዳትሽር አድርገው ቀጥቅጠው ትተዋት ሄዱ። አንቺ ግን እንዴት አቦይ ልጅ ነበር እኮ አላልሽም እንዴ? አሁን እኮ ልክ እንደሚያውቅ ቦታው ላይ በትክክል እንደሚያስታውስ እንደነበረ ሰው እኮ ነው የምታወሪው። ይሄ እኮ የ21 ዓመት ታሪኬ ነው። እድሜ ልኬ ስሰማ ይኖርኩት፣ እናቴ ስነግረኝ ያሳደገችኝ ታሪኬ ነው። ለምን ለፖሊስ አላመለከትሽ? ፖሊስ ምንድነው? ፖሊስ 21 ዓመት ሙሉ አልተሳካም የሚለው ፖሊስ፣ ቦታቸውን በቀያየሩ ቁጥር አላገኘውም የሚለው ፖሊስ እሱ ነው። ቆይ ግድ የለሽም። ታውቂያለሽ በህይወቴ አንድም ሴት ወድጄ አላውቅም። ፍቅር ይሁን ስሜት ይሁን ወይም አንዳንድ ሰዎች እንደሚሉት የአይን ፍቅር ብቻ አፍቅሬሻለሁ። ሄሎ አባዬ። አቤኪ አባዬ ምንድን ነው? አቤል አቤል አንዳችሁን ቀሰቀሳለሁ ብትሉ አናቱን ማፈነዳ። ማግዲ ዋክሽን መሳሪያ አፈሙዝ ይዘሽ አይደለም መነጋገር ያለብን። መነጋገር ካለብን ጊዜ ወስደን እናውራ። ስለምንድን ነው የምንነጋገረው? አባቴን እንዴት እንደገደሉት፣ እኔ ምን አይነት የስቃይ ህይወት እንድኖር እንደፈረዱብኝ፣ ስለምንድን ነው የምንነጋገረው? አየህ፣ መነጋገርም ሆነ መረጋጋት ለአንተ በጣም ቀላል ነገር ነው። አሁን ሶስታችሁም ስልካችሁን መሬት ላይ አስቀምጡ። አፍጥኑ፣ አትንቦጃቦጅ፣ አስቀምጠው። አንቺ ሁለቱን መሰረችው ፍጠኝ። ምንድን ነው? ወሬን ተውና ዙር። ተንበርከኩና ዙሩላት፣ እሰሪያቸው። ጊዜን አትጨርሽብኝ፣ ቶሎ በይ። አንቺ ወደዚህ ነይ። እናንተ አንድ የተለየ ነገር እናደርጋለን ብትሉ ተራ በተራ ነው ግንባራችሁን ማፈነዳው። ቆይ ምንድን ነው እየሆነ ያለው? የምትፈልጊው ነገር ካለ ሁሉንም ውሰጂ። አባቴን ግን ጫፉን እንዳትነኪው። እኔ የምፈልገው ንብረት አይደለም። እኔ የምፈልገው ደም ነው። ስልኮቹን አምጫቸው። እንኪ ለአባትሽ ደውይለት። ቆይ ግን ለምንድን ነው የምደውልለት? እዚህ ይምጣና ለኔም ላንቺም ይመልስልናል። አባትሽ ጋር ስትደውይ አንድ የተለየ ነገር አወራለሁ ብትይ አባትሽ የሚሰማው የመጨረሻ ድምፅ የአንቺ ጭንቅላት ሲፈነዳ ብቻ ነው። ላውድ ላይ አድርግ። ሄሎ አባዬ። ሄሎ ልጄ። የት ነው ያለው? ወደ ቤት እየመጣው ነው። ምን ነው? ቆይ አንዴ የምልህ ቦታ ትመጣለህ። አበራ ይኸውልህ እኔ ጋር ነው ያለችውና መልስ ትፈልጋለች። ለጥያቄዎቿ መልስ እንድትሰጣት አሁን ሆኖና። እንዴት አንተ ጋር ልትመጣ ቻለች? መቼም እዚህ ሰፈር ከኔ የበለጠ ወዳጅ አለ እንዴ?
አሁን መልህን ስማኝ ተሎና። እሺ መጣሁ። አንተ ጉደኛ ምን ነው ያለው? ትሮ ቤት ውስጥ ተቀመጥ። ምንድነው? ምን እየተካሄደ ነው? ለአመታት ስጓጓለት የነበረ ነገር እየተከናወነ ያለው እሱ ነው። አቶ አበራ እንኳን ወደ ሞት መንደር በሰላም መጡ። ስለምትናገሪው ነገር ምንም አልገባኝም። አሁን መዘባረቅህን ተውና ዝም ብለህ ቁም። ይህችን ቀን ምን ያህል ጓጉቼ እንደጠበቅኳት ታውቃለህ? ለነገሩ አታውቅም። ምን እያወራሽ እንዳለ አልገባኝም። ጭንቅላት እኮ የለም ቶሎ አይገባም። ስታት ማየቱን ተይናስጭ አንቺ ማንሽ? የማንሽ ልጅ? እኔ ማለት በአሰቃቂ ሁኔታ የገደላችሁት የዛ ሰውዬ ልጅ ነኝ። እኔ ማለት እንዳትሞት እንዳትሽር አርግታችሁ የቀጠቀጣችኋት የዛች ሴት ልጅ ነኝ። እኔ ማለት 21 ዓመት ሙሉ ምነው ወንድ ልጅ በወለድኩኝ እያለች ስታለቅስ የነበረችው የዛች ሴት ልጅ ነኝ። አስታወስከኝ? ለነገሩ አታስታውሰኝም። 21 ዓመት ወደ ኋላ መመለስ ይከብዳል። ታዲያ ከኔ ምንድነው የምትፈልጊው? በመጀመሪያ አባቴን እንዴት እንደገደላችሁት እንድትነግረኝ ይፈልጋለሁ። ሁለተኛ እኔ የምፈልገው ሸዋን ግዛው እሱ ነው ወይስ አይደለም የሚለው እንድትለይልኝ ይፈልጋለሁ። በመጨረሻ አባቴ የሞተለትን ገንዘብ ድርሻ እፈልጋለሁ። ያልሽውን በሙሉ አደርጋለሁ። በቅድሚያ ግን ልጅ ልቀቂልኝ። አለቃትም። አይኗ እያየ ጆሮዋ እየሰማ ነው የምትነግረኝ። እባክህን አበራ፣ የሁላችንም መዳንና ተስፋ በእጅህ ላይ ነው ያለ። የምትጠይቅን ጥያቄ መልስላትና እኛንም ነፃ አውጣን እባክህን። በመጀመሪያ ሸዋን ግዛው። አንቺ የምትፈልጊው ሸዋን ግዛው እሱ አይደለም። ሲቀጥል አባትሽ አልሞተም። አባትሽ ባል የሚባል ሀገር ነው ያለው። በወቅቱ መንግስት ይከታተለን ስለነበረ አንዳችን ሌላችንን ማዳን ነበረብን። አባትሽ ተጠርጣሪ ስለነበረ በአርቲፊሻል ጥይት እናትሽ ፊት ተኩሰን መታ ነው። እውነት እንዲመስል እናትሽንም ደበደብናት። ከዚያም አባትሽን ይዘነው ሄድን። ንብረቱን በሙሉ ያለው አባትሽ ጋር ነው። ምን እያልከኝ ነው? አባቴ በሕይወት አለ? አባትሽ መንግስትንም ሞትንም አጭበርብሮ ይኖራል። እኔ ደግሞ መንግስትን አጭበርብሬ እኖራለሁ። አሁን ከኔ ምንድን ነው የምትፈልጊው? ማወቅ የምትፈልጊውን በሙሉ ነግሬሻለሁ። በቃ አሁን አባቴ ጋር እንድትወስደኝ እፈልጋለሁ። አልችልም። አሁን አባትሽ ጋር ልወስድሽ አልችልም። አሁን እንኳን የነገርኩሽን አባትሽ ቢያውቅ ባለሁበት ነው የሚጨርሰኝ። አባዬ ግን እኔ እንዴት ሆናችሁ እንደዚህ እንደሆናችሁ በምኔው እንደተግባባችሁ አልገባኝ። አባት እኮ ነኝ። ሄጂ መሐላላቱን በጣምቆ ምን አለ ብትረጋጊ። ህግ ባለበት ሀገር እንዲህ አይደረግም። ደግሞ ይሄን ጉዳይ ለአንዴም ለመጨረሻም ጊዜ መቋጨት የምትፈልጊ ከሆነ እኔ የምልሽን ብቻ አድርጊ። አታውቅኝም? አንጎሌ እኮ ይሰራል። ሰራውለታ አረገረገረገረገረግ ሞት አባዬ ቀላል አይደለም እንዴ? አባቡ እስቲ ጥራልኝ። ሁሉም ነገርኛ እንደፈለግነው ቢሆን ምን አለበት? ከልጅነቴ ጀምሮ የማስበው አንድ ነገር ነበር፣ የእናቴን እንባ ማበስ። እናቴ ምነው ወንድ ልጅ በወለድኩኝ ስትል በጣም እቆጭ ነበር። ለዛም ነው ለብዙ ዓመታት የአባቴን ገዳይ ሳፈላልግ የኖርኩት። ግን የአባቴን ገዳይ ሳገኘው አባቴ በሕይወት እንዳለና
ከኛ ተደብቆ መሆኑን ሰው ምን ያህል ውስጤ እንደተጎዳ እኔ ነኝ የማውቀው። ሰው እንዴት እድሜ ልኩን እያጭበረበረ ይኖራል? የወለደው ልጅ እንኳን አይናፍቀው? አላውቅም። ይህንን ለማወቅ አባቴን ማግኘት አለብኝ። የዚህ መልስ ደግሞ ለእናቴም በአባቴ መክፈል አለበት። ሚኪ፣ አንተ በጣም መልካም ሰው ነህ። ለሶስተኛ ጊዜ እንድትጎዳ አልፈልግም። ስለዚህ ነው በደብዳቤም በአካልም ሳልነግር ሄድኩት። ከተኛበት ስትነሳ ስታጣኝ እንደምትናደድ እርግጠኛ ነኝ። ነገር ግን ከአንተ ጋር በቆየሁባቸው ቀናቶች የማላውቃቸው ስሜቶች ተሰምተውኝ ነበር። ስለዚህ እነዚህ ስሜቶች ለማጥፋት ግዴታ እኔ ከዚህ መሄድ አለብኝ። ካላገባ የአባቴን ጉዳይ ከጨረስኩኝ በኋላ መጀመሪያ የሚመጣው አንተ ጋር ነው የኔ ሚኪ።